እንደዚህ ያድርግ። አሜን። ዛሬ ደስ የሚል መዝሙር ነው። ያመለጠ እኔ ነኝ። አሁን ማምለጣችን ላይ ነው አይደል? ከብዙ ነገር ማምለጣችን ላይ ነው እኛ ፎከስ የምናደርገው። በጣም ደስ ብሎን ከዚህ ነገር አምልጫለሁ፣ ከዚህ ነገር ሰሞኑን ሳወራ ነበር። እግዚአብሔር ከስንት ነገር አስመለጠን። ከዚህ እያለን በቃ ያስመለጠን ነው ያመለጥነውን ነው በቃ በጣም ኤክሳይትድ ሆነን የምንናገረው። ግን ከማምለጣችን ጀርባ ያስመለጠን ጌታ አለ። አያችሁ፣ እሱ ስላስመለጠን ነው እኛ ያመለጥነው እንጂ የኛ አቢሊቲ የኛ አቅም አይደለም እንድናመልጥ ያደረገን እና እሱ ስላስመለጠን ነው። እግዚአብሔር ይመስገን። መልእክቴ ዛሬ ከሱ ጋር የተያዘ ነው እና ሐሳቡ እና ስለዚህ እግዚአብሔር ያስመልጣል። አሜን በሉ እና ዛሬም ነገም ለዘላለም እንዲሁ ያደርጋል እና ጌታ ይመስገን። ብንችል ቆመን አንድ ቦታ የእግዚአብሔርን ቃል አብረን ብናነብ ለእግዚአብሔር ክብር። እንግዲህ ከዚህ በኋላ የምንችል ሁላችን ሁሉ ጊዜ መጽሐፍ ቅዱስ ሃርድ ካፒ ይሄንን ጥቁሩን እና ቀይም አለ እና ይዘን እየመጣን እና ኖት እየያዝን ብናደርግ በጣም መልካም ነው። ዘጸአት ምዕራፍ 13ን እናወጣለን ሁላችንም። ከቁጥር 16 ጀምሮ ያለውን አነባለሁ። ገጽ 54 የድሮ ትርጉሙ እንደዚህ ይላል። እንዲህም ሆነ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡ ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብጽም እንዳይመለስ ብለዋልና፣ ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብጽ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም፣ አጥንቶችም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤልን ልጆች አምሏቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ። ከሱኮትም ተጓዙ፣ በምድረ በዳም በኤታም ሰፈሩ። በቀንና በሌሊትም ይሄዱ ነበር። ይሄዱ ዘንድ መንገድ ሲያሳያቸው ቀን በደመና አምድ ሲያበራላቸው፣ በሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመናም አምድ በቀን የእሳትም አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም ይላል። ቁጥር ምዕራፍ 14 ቁጥር 4 ላይ እንደዚህ ይላል። የፈርዖንን ልብ አጸናለሁ፣ እርሱም ያባርራቸዋል። በፈርዖን በሰራዊቱ ፊት ክብሬን አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆንኩ ያውቃሉ። እነርሱም እንዲሁ አደረጉ። ሕዝቡም እንደከቦለሉ ለግብፅ ንጉሥ ነገሩት። የፈርዖንና የባሪያዎቹም ልብ በሕዝቡ ላይ ተለወጠና እንዳይገዛልን እስራኤልን የለቀቅነው ምን አድርገናል አሉ። ቁጥር 13 እንደዚህ ይላል። አትፍሩ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ፣ ዛሬ ለእናንተ ማድርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። አባት ሆይ እናመሰግናለን። አንተ ለሕዝብህ ትዋጋለህ። ጌታ እግዚአብሔር አንተ ለእኛ ትዋጋለህ። እግዚአብሔር ለደከሙት ትዋጋለህ። ተስፋ ለቆረጡ ለሚመስሉ ትዋጋለህ። በአንተ ላሉት ሁሉ ጌታ እግዚአብሔር አንተ ትዋጋለህ። ስለኛ ጌታ እግዚአብሔር የምትዋጋልን እግዚአብሔር ዛሬም የማታቀላፋ የማትተኛ ሕያው የሆንክ አምላክ እግዚአብሔር ጥንትም ያለክ ዛሬም ወደፊትም ለዘላለም የምትኖር እግዚአብሔር አይተኛም አያንቀላፋም ተብሎ እንደተጻፈው እግዚአብሔር ዛሬም በስራ ላይ ያለ ጌታ ስም ይባረክ። በኢየሱስ ክርስቶስ ስም ፍቃድ በሕይወታችን ይፈጸም። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን አሜን። እግዚአብሔር ስሙ ይባረክ እና ይህንን ታሪክ በብዙ አይነት መንገድ ሁሌ ይነገረናል፣ ሁሌ እንማራለን እና ዛሬ የማስተምራችሁ ትምህርት ርዕሱ
አትያዙ፣ ተጓዙ፣ አትቆሙ። አትያዙ፣ ተጓዙ፣ ምን አትበሉ፣ አትቆሙ። ይሄንን ያነበብኩት ክፍል እንግዲህ ስለ እስራኤላውያን ነው እና እስራኤላውያን ከግብጽ ምድር ከባርነት ከፈርዖን ባርነት ፈርዖን ባይዘዌ በራሱ ስፒሪት ነው እና የፈርዖን ስፒሪት ዘመን እያለፈ ይሰራል እና ዛሬም ተመሳሳይ ስፒሪት በዚህ ምድር ላይ ይሰራል እና ያ ስፒሪት አደገኛ ስፒሪት ነው። እስራኤል በግብጽ 430 ዓመት ነው የኖሩት። ከዛ በኋላ ነው አለቅም ትለቃለህ እግዚአብሔር ጋር ግብ ከገቡ በኋላ መጨረሻ እግዚአብሔር አስለቀቃቸው። ግን እስራኤል የሚባለው ከየት መጣ የሚለውን ትንሽ ማየት ይገባናል እና እስራኤል የሚለው ከየት መጣ እና መጽሐፍ ቅዱስን ስንመለከት የሚጀምረው ዘፍጥረት ምዕራፍ 12 ላይ ነው። ሄዳችሁ ስትመለከቱ ዘፍጥረት 12 ላይ አንድ ታሪክ አለ። አብርሃም የሚባል ሰው አለ። አብርሃም እግዚአብሔር ወደሱ መጣና ከዛ በኋላ ከቤተሰቦች ከዘመዶች ከሁሉ ተለይተ እኔ ወደ ማሳየ ስፍራ ውጣ አለው። አብርሃምን ለየው። አብርሃም ሎጥን ይዞ በቃ ታዘዘ። አብርሃም በዚያን ሰዓት ሲወጣ 75 ዓመቱ ነው። ሚስቱን ሳራን ይዞ ሎጥን ይዞ ያጎቱን ልጅ ይዞ ወጣ እና አብርሃም በምድረ በዳ በብዙ ስፍራ እንደተመላለሰ መጽሐፍ ቅዱስ ይናገረናል። ያ ዘፍጥረት 21 ላይ እግዚአብሔር እንደተናገረው አብርሃምን እንዳሰበው እንደተናገረው አሰበው። እግዚአብሔር አብርሃምን እኔ አበዛሃለሁ እና ካንተ የሚወጣው ዘርህ እንደ ምድር አሸዋ ይሆናሉ፣ እንደ ሰማይ ከዋክብት ይበዛሉ ብሎት እግዚአብሔርን ጠበቀ። ብዙ ዓመት ከጠበቀ በኋላ ወደ 25 ዓመት ጠበቀው እግዚአብሔርን። 100 ዓመት ሲሞላው እግዚአብሔርን ቃሉን ይፈጽም ዘንድ ወደ አብርሃም መጣ። ለሳራም ተናገራት፣ እንደተናገረ እንዲሁ አደረገላት ይላል ዘፍጥረት 21 ላይ። ሳራም ጸነሰች፣ ወንድ ልጅ ወለደች እና ይስሐቅን ወለደች እና እግዚአብሔር ሳቅ አድርጎኛል አለች እና የብዙ ጊዜ ቆይታ እና አንድ ነገር ቆይቶ ሲመጣ ከሰርፕራይዝ በላይ ነው፣ ኤክሳይትመንት በላይ ነው። በቃ በእውነት እግዚአብሔር ሳቅ አድርጎኛል አለች እና ለብዙ ጊዜ ስቃ አታውቅም በብዙ አይነት ውስጥ ስላለፈች እና አንዳንዴ ሳንስቅ የምናልፍበት ጊዜ አለ። እኔ እግዚአብሔር ይደርሳል ነው ምለው። እግዚአብሔር ያስቃል። አሜን በሉ። ጊዜውን ደርሶ በቃ ያደርጋል። እግዚአብሔር ደረሰላት። ስቃ አታውቅም for long time። እግዚአብሔር በቃ ደረሰላትና ከዛ በኋላ ልጅ ስትወልድ ያውም በእርጅና ነው የወለድኩት። ሰዎች ሁሉ ሳራ ወለደች ብሎ በቃ ይገረማሉ፣ አንዳንዱ ይስቃሉ። በቃ እግዚአብሔር ሳቅ አድርጎኛልና ልጁን ማን ልበለው አለች። ይስሐቅ ብላ ጠራችው። ይስሐቅ ተወለደ፣ አደገ እና ከዛ በኋላ ይስሐቅ ካደገ በኋላ እንደገና 40 ዓመት ሲሞላው እንደገና የሱም ጊዜ ደረሰ። ይስሐቅም ሚስት አገባ እና እግዚአብሔር ለአብርሃም እና ለሳራ ተናግሯቸው ካሉበት እስማኤል ተወልዶ በዚያን ጊዜ አለ። እዛ አካባቢ ያሉትን ሳይሆን ከቤተሰቦቹ ሄዶ እንዲያገባ እግዚአብሔር ላከው። አብርሃም እና ሶራ። ከዛ በኋላ ይስሐቅ ሄዶ ሚስት አገባ። ዘፍጥረት 24 ላይ ሚስት አገባ፣ ርብቃን አገባ። ከዚያ በኋላ እግዚአብሔር ይስሐቅን አሰበው። ይስሐቅም ደግሞ ምዕራፍ 25 ዘፍጥረት 25 ላይ ይስሐቅ ያዕቆብና ኤሳውን ወለደ እና እነዚህ ያዕቆብና ኤሳን ሲወለዱ ቀድሞ የወጣው ኤሳው ነው፣ ቀጥሎ የወጣው መንትዮች ናቸው ያዕቆብ ነው እና ስለዚህ ቀድሞ የወጣው በኩር ነው እና ኤሳው በኩር ነው። በኩር ሆነው አደገ። ኤሳው ካደገ በኋላ ሁለቱም አደጉ። ከዚያ በኋላ ይስሐቅ ሸመገለ። ሲሸመግል ፕሮሚስ የገባው ነገር አለ። በኩሩ ይመረቃል፣ ይባረካል፣ በረከቱ በእርሱ ላይ እንዲያልፍ ያደርጋል እና ኢን ቢትዊን ግን ያዕቆብ እንደ ኤሳው አይደለም፣ ብልጣብልጥ ነው እና መጽሐፍ ቅዱስ ሲናገር ያዕቆብ ጭምት ነው ይላል፣ ኤሳው ግን አዳኝ ነው ይላል። ወጥቶ እያደነ እያመጣ እያበሰለ ኩክ እያደረገ አባቱን ያስደስተዋል እና ይስሐቅ ግን
በጣም ጭምት ነው። ስለዚህ ይስሐቅ ከእናቱ ጋር የተቆራኘ ነው እና ኤሳው ግን ከአባቱ ጋር። ስለዚህ አባትየው ኤሳው እንዲህ ብሎ ተናገረ፣ አሁን ሽምግልናዬ በጣም ደርሷል፣ ጊዜም እየተቃረበ ነው። ሂድና በቃ እንደለመድከው ደስ የሚያሰኘን ውስጤን ደስ የሚያሰኝ አምጣና ሂድና አድነ አምጣና አብላኝ፣ ከዛ በኋላ እኔ እባርክሃለሁ ልባርክ አለው። ይስሐቅም ኤሳውም ይህንን ሰማና ወጣ። ሄዶ እያደነ ሳለ ርብቃ ሰምታ ስለነበረ ጠራችው ያዕቆብን። አባቴ እንዲህ ሲል ሰምቻለሁ፣ በል አሁን አንተ እንደ ኤሳው ሁን፣ ይህንን ልበስ ብላ አለበሰችው እና ካለበሰችው በኋላ ጠረኑ እሱን እንዲል አደረገች፣ የሱን ልብስ ማለት ነው። እና ከዛ በኋላ ጸጉሯም ስለሆነ የበግና የሌጦ እንትኑን አለበሰችው ጸጉሯም እንዲመስል። ስለዚህ ኩክ አደረገች። ከዛ በኋላ አቅርብለት አለችው። ይስሐቅ ሸምግሎ ነበረ። ከዛ በኋላ አባዬ ወይው አምጥቻለሁ አለው። አንተ ማን አለው። እኔ አለ። ማንኛ አለ። ኤሳው ነኝ አለ። ግን እሱ ማን ነው? ያዕቆብ ነው። እና አንዳንዴ በቃ በኤሳው ስም ነገሮችን ለማድረግ ስንሞክር በጣም ከባድ ነው፣ ዋጋ ያስከፍላል። እና ኤሳው ነኝ አለ እና ተጠራጠረ። እስቲ ናቅረብ እስቲ ላሽትት አለው። ሲዳስሰው ጸጉራም ነው እና ይሄ አሁን ሰውነት ኤሳው ነው፣ ድምፅ ግን የማን ነው አለ። ያዕቆብ ነው አለ። ግራ ተጋባ። አያችሁ፣ ምድራዊ አባት ግራ ቢጋባ ሰማያዊ አባት ግን ግራ አይጋባም፣ ያውቃል። አሜን። በስምሽ ባለንበት ቦታ ያውቀናል። እና ከዛ ተጠራጥሮም ቢሆን በቃ እስቲ አምጣ፣ ልክ ኤሳው እንደሚሰራው አይነት ተሰርቶ ነው የቀረበው። በላ። ከዛ በኋላ ባረከው። ኤሳው መጣ። ኤሳው ሲመጣ ኩክ አደረገና ቀረበ። አባቴ ወይ ና ተነስ፣ ልብን ውስጥህን ደስ የሚያሰኘውን ና ብላ። አንተ ማነህ? እኔ ልጅህ በኩር ልጅህ የበኩር ልጅህ ማንኛ አለ። ኤሳው ነኝ አለ። ቅድም የመጣው ማን ነው? አንዴ ባርኬዋለሁና ከዚህ በኋላ በረከቱ ለሱ ሆናል። ምን አይነት በረከት? የበኩርናው የመጀመሪያነቱ ተባርኮ የሚተላለፈው በረከት አብርሃም ይስሐቅ ብሎ የሚቀጥለው ስም ለማን ሆናል? ለያዕቆብ ሆናል። አታሎ ይህን አድርጎታል። በእንባ አምሮ ቢያለቅስ እንኳን በረከቱን ሊያገኝ አልቻለም ይላል። ኤሳው ሁለት ጊዜ ነው የተታለለው። አደናድኖ ሲመጣ ርቦት ስለነበረ ከዚያ ምግብ ወንድምየው ምስር ሰርቶ ነበረ። ከዚያ በኋላ አብላኝ አለው። በጣም ርቦኛል። አይ በቃ እንዳበላ እንድትበላ መጀመሪያ አንድ ነገር አድርግ፣ ብኩርናህን ሽጥልኝ አለው። በጣም ርቦት ስለነበረ ልሞት ነው እስከ መቼ ነው ብሎ እሺ አለው። በፕሮሚስ ብኩርናውን እንዲቀበል አደረገው። ያንን ሰጠው። የመጀመሪያው ስቴፕ ነው። አታለለው። ለዚህ ኤሳው ግን ብኩርናው ምን አደረገ ይላል? አቃለለው ይላል። ሁለት ጊዜ ነው አሁንም ያታለለው። ከዚህ የተነሳ ምን ሆነ? በጣም ተናደደ ኤሳው። ሊገለው አሰበ። አባትየው ግን የአባትየው ሞት አልፎ ከሐዘን በኋላ እንዲሆን በዛን ጊዜ አልፈለገም። ስለዚህ ርብቃ ይህንን ስለሰማች ምን አደረገች? ተነስ ሂድ፣ ሽሽ አለችው። ሂድ ወንድሜ እዛ አለ፣ ከነሱ ልጆች አንዱን ላባ ሂድና አግባ፣ እዛው ቆይ እስኪ በርድለት ድረስ ከውስጡ ይሄ እስኪ ጠፋደርለት ድረስ አድርጋለች። እናትና ልጅ ተማክሮ ከዚያ በኋላ ወደ ሶሪያ ኮበለለ። ማን? ያዕቆብ ኮበለለ። ብዙ የሚያስተምረን ነገር አለ። ትንሽ እየተናገርኩ ቦታው እስኪደርስ ድረስ እና ምን ያህል ነው ያታለለው ወንድሙን? በጣም ነው ያታለለው። እና እግዚአብሔር የሚታለል ባይሆንም እሱን አታለለው። ሁለት ጊዜ አታለለው።
ከዚያ በኋላ እናትየው ወዴት ነው የላከችው? ወደ ላባ። ያዕቆብ ላባ ጋር ሄደ። ከዚያ በኋላ ከሄደ በኋላ ላባን አገኘ። ከዛ በኋላ ራሔልን አየ፣ ወደዳት። ስለዚህ ላባ ደግሞ ከሱ የባሰ ጩሉሌ። ከዛ ምን አደረገ? አግባት አለ። እኔ ወደድኳት፣ 7 ዓመት እገዛለሁ፣ ምንም ችግር የለም። 7 ዓመት ተፈራረሙ። 7 ዓመት ስለ ራሔል እገዛለሁ አለ። ምንም አልመሰለውም፣ በጣም ወዳት ስለነበረ። 7 ዓመት ተፈጸመና ምሽት ዝግጅት ድግስ ተዘጋጀ። ከዚያ በኋላ ኤሌክትሪክ ምናምን የለም እንደዚህ እና በዚያን ጊዜ ከዛ በኋላ በቃ ልድረስባት አለ። በቃ ግባ አለው። ለካስ ሊያን ነው ያስገባው፣ እሱ ራሔልን አላስገባለት። ጠዋት ሲነቃ ራሔል የለችም። ማነች ያለችው? ሊያ ነች። እነሆ ላባ ሆይ ይህን ያህል ተገዝቼልህ ስለምን አታለልከኝ? መልሱ ምንድን ነው? አንተ ምን ስላደረግ ተታለልክ? አንተም ስላታለልክ ዘር ነው የዘራኸው አይደለ? አዎ፣ ልክ አታላይ ተዘጋጀ። አያችሁ፣ አንዳንዴ በምናደርገው መጠን እንሰፍራለን፣ በዚያው መጠን እንቀበላለን። አንተ አታለሃል፣ ስለዚህ ተታለልክ። ተታለለ። በቃ እሺ ሌላ 7 ዓመት ይገዛለሁ አለ። ከዛ ሁለቱን ሚስት አደረገ። 14 ዓመት ቆየ ለሁለቱ ሚስቶች ሲል። ከዚያ በኋላ ሌላ 6 ዓመት ቆየ ለበጎቹ ሲል። 20 ዓመት ተገዛ። መጨረሻ ላይ ከመውጣቱ በፊት እግዚአብሔር እንዲወጣ ተናግሮ ስለነበረ ከዚያ በኋላ በቃ ዋጋዬ ምንድነው በእኔ ዘንድ አለው። ይሰጥሃል አለው። አይ እኔ የምፈልገው እንደዚህ ነው ብሎ እግዚአብሔር በህልም ያሳየውን እንዴት በጎቹ መልካቸውን እንደሚቀይሩ ጥበብ ሰጠው። ሽመልመሌ የሆኑትን ለብቻ አድርጎ የሱ እንደሆነ ለብቻ ሲያደርግ አሁንም አይሆንም አለው። ይሄ ሽመልመሌው የኔ ነው አለው። አሁንም አጭበረበረው። ስንት ጊዜ? 2 ጊዜ። እሱ ስንት ጊዜ ወንድሙን አታሏል? 2 ጊዜ። ከዚያ ይሄ ነገር በዛ። በመጨረሻ እግዚአብሔርም ተናግሮ ስለነበረ መውጣት አለብኝ አለ። ተነስቶ ወጣ። ተለይቶ ወጣ። ሳያውቅ ነው። ሚስቶቹን 4 ናቸው። 2ቱ ሚስቶቹ ናቸው፣ 2ቱ ደግሞ ገረዶቹ ናቸው። የሚስቶቻቸው ሰራተኞች እነሱን አግብቷል እና ኢንዳይሬክትሊ ማለት ነው። እና ስለዚህ ልጆቹን ሁሉ ይዞ ወጣ። የ7 ቀን መንገድ ከሄደ በኋላ ላባ ሰማ። ያዕቆብ እኮ ንብረትን ዘርፎ እንዲያድርጎ ልጆችን ሁሉ እንዲያድርጎ ሄዷል። ብድግ ብሎ ጦር ይዞ ተነስቶ ሄደ። የ7 ቀን መንገድ ሄደ እና 7 ቀን ከሄደ በኋላ ደረሰበት። ምሽት ላይ ነው። ሲደርስበት በምሽት ላይ በህልም እግዚአብሔር ተገለጠ። እግዚአብሔር ተገለጠና ላባ ሆይ አለ፣ ባሪያዬ ያዕቆብን በክፉ እንዳትናገረው ተጠንቀቅ አለው። እግዚአብሔር ይመስገን። ተጠንቀቅ። ምን? ተጠንቀቅ፣ እንዳትነካው። አያችሁ፣ እግዚአብሔር ጠላታችንን ስላስጠነቀቀልን ነው ሰላም ወጥተን የገባ ነው እንጂ ዛሬ እዚህ ባልኖር ነበረ። እያስጠነቀቀ አትንካው እያለ አትንኪው እያለ ስሙ ይባረክ። አሜን። እንደዛ እኮ ስለሆነ ነው እዚህ የደረስነው። አትንካው እያለ እያስቆመው ስንት ጊዜ። ለዚህ እኮ ነው በእኔና በሞት መካከል ስንት እርምጃ ቀርቶ ነበረ። ግን ማን ጣልቃ ገባ? እግዚአብሔር ጣልቃ ስለ አትንካው። ሃሌሉያ። አትችልም፣ ባሪያ ዳዊትን አትነካውም፣ ስማችሁን አስገባው፣ አትነካውም እያለ ነው እግዚአብሔር እዚህ ያደረሰን። ዛሬም ስሙ ይባረክ። እግዚአብሔር መልካም ነው፣ ስሙ ይባረክ። አትንካው። እንዲህ እኮ አትንካው ብያለሁ፣ አስጠነቀቀው። የሚያስጠነቅቅ እግዚአብሔር ከላይ አለ። አያችሁ፣ ከኛ ድምፅ ከምንጮኸው ድምፅ በላይ የእግዚአብሔር ድምፅ። እግዚአብሔር አንድ ጊዜ እግዚአብሔር የሚናገረው ድምፅ ይበልጣል፣ ያስጠነቅቃል። እግዚአብሔር ስሙ ይባረክ። አልቻለም ምንም ማድረግ። እኔ እኮ እንዲህ ላደርግ አስቤ ነበረ፣ ነገር ግን እዚህ በደረስኩ ጊዜ እንዳላደርግ
ድምፅ መጣ። ምን አይነት? አትንካው የሚል ድምፅ። አሜን፣ ስሙ ይባረክ። ይሄ ድምፅ ዛሬ በዙሪያችን አለ። አሜን፣ እግዚአብሔር ስሙ ይባረክ። ስለዚህ ምንም ሊያደርገው አልቻለም። ከዛ በኋላ ቃል ኪዳን ገቡና ንብረቱን፣ ልጆቹን ሁሉ፣ ከብቱን ሁሉ ይዞ ሄደ። ያዕቆብ ሄደ፣ ተመለሰ፣ ወደ ቤተል ተመለሰ። ከዚያ በኋላ በመንገድ ላይ ያለ ደግሞ አንድ ነገር አንፊኒሽ ቢዝነስ ነበረው። አያችሁ፣ አንዴ የምናደርገው ነገር ያልጨረስነው ነገር ይከታተለናል። ምንም ያህል ዘመንም ቢልቅ እድሜም ቢገፋ ያልጨረስነው ነገር ከባድ ነው። ከማን ጋር አልጨረሰም? እሱ ከወንድሙ ከኤሳው ጋር አልጨረሰም። የወንድሙን ነገር አልጨረሰም። ኢትስ ኦፕን ነው፣ ክፍት ነው። ሲመለስ አሰበ። አሁን እግዚአብሔር ተናግሮት ከሱ ጋር ነው። ነገር ግን ኃይለኛ ፍርሃት አለ። ለምን? ያልጨረሰው ቢዝነስ ስላለ። አሁን ኤሳው ቢያገኘኝ ምን ያደርገኛል አለ? ይገለኛል አለ። ከዚያ በኋላ ከብቶቹን ከፋፈለ። በቃ የመጀመሪያ አንድ ባች፣ ሁለተኛ ንብረቶችን፣ በጎችን፣ ምኖችን ሁሉ ከፋፍሎ መጀመሪያ እናንተ ሂዱ፣ ኤሳው ቢያገኛችሁ ባሪያ ከኋላ ነው በሉት፣ እናንተም ቢያጠቃ ሌሎቻችን እኛ እናመልጣለን ብሎ ከፋፍሎ መጨረሻ ሚስቱን፣ ልጆቹን እሱ ወደ ኋላ ቀረ። የመጀመሪያዎቹ ሄዱ፣ ኤሳውን አገኛችሁ። እናንተ ማን ናችሁ? እኛ የያዕቆብ ባሪያዎች ነን። እነዚህ ምንድን ናቸው? እግዚአብሔር ባርኮት። ከዚያ አሁንም ሁለተኛው ስቴፕ ላይ መጣ። በዚህ ጭንቅ ውስጥ እያለ ፍርሃት ውስጥ ነበረ። ቦታው አንዲት ወንዝ፣ ያቦቅ የምትባል ወንዝ፣ እሱን እንደተሻገረ ነው። በዚያ ሚስቱም ልጆቹም አሉ። ግን ይሄ ነገር ውስጡ በጣም ስትሮንግ ስለሆነ መጽሐፍ ቅዱስ ብቻውን ይላል። አንዳንዴ ባለፈው ተምረናል። ብቻችንን እያለ አስጥሎን ሁሉ ነገር እንደማይጠቅመን በዛ ነገር ማምለጥ እንደማንችል እግዚአብሔር አስጥሎን ብቻችንን ያገኘናል። ስሙ ይባረክ። ለዚህ እኮ ነው መጽሐፍ ቅዱስ ነው ወደ ምድረ በዳ ወስዳታለሁ አለ። በዚያም ለልቧ ምን አደርጋለሁ? በቃ አባብላታለሁ፣ እንደምን ወስዳታለሁ፣ ብቻዋን ስትሆን አገኛታለሁ፣ ከዚያ ለልቧ እናገራለሁ ይላል። እና ስለዚህ በዛ ምሽትን ሁሉ ሲታገል በጸሎት እግዚአብሔር ሆይ እያለ ምንድነው ካልባረከኝ አልለቅህም እያለ መጽሐፍ ቅዱስን እንደምንመለከቱ ያዕቆብ አልተባረከም? ተባርኳል። በጣም ብትሬን ይዤ ብቻ ወጣው የሁለት ነገድ ሰራዊት ነኝ ብሎ መቁጠር እስከማይችል ነው። በጎቹ፣ ፍየሎቹ፣ ግመሎቹ በቃ እስከማይችል። ታዲያ ምንድነው ካልባረከኝ? አይ ዶንት ቲንክ ይሄ የእንትኑ በረከት አይመስለኝም። ይሄ የፕሮስፐሪቲ ገስፕል በረከት አይመስለኝም። ወይ ስጋዊ ምናምን በረከት አይመስለኝም። እሱ ከእግዚአብሔር የፈለገው ነገር አለ፣ የተለየ በረከት። እግዚአብሔር እኛም እሱን እንድንፈልግ ይርዳን። አሜን። ጽድቁንና ምኑን ፈልጉ? መጀመሪያ ዋናውን መንግስቱን ፈልጉ። ዋናውን ፈልጉ። የሚጨመረውን አይደለም። ዛሬ የሚጨመረው ነው ለኛ ትልቁ በረከት። ለያዕቆብ እሱ አልነበረም። በቃ ካልባረከኝ አንተን ራሱ ነው። በቃ አንተ ካልነካኝ፣ አንተ ካልዳሰስከኝ፣ አንተ ጂም ከኔ ላይ ካላደረግ፣ አንተ በቃ በህይወቴ ውስጥ የሆነ ነገር ካላደረግ፣ አንተን ክብርን፣ ሃሌሉያ፣ እሱን ያስመኘን እግዚአብሔር። በቃ እሱ ካልባረከኝ፣ በዚህ ካልሞላኸኝ እኔ አልለቅም፣ እዚህ ብሞት ይሻለኛል አለ። ገብቶታል። ከዚያ በኋላ እግዚአብሔር እንደማይተው ባወቀ ጊዜ ከዚያ ለመሆኑ አንተ ማን አለው? ታሪክ የተለወጠው እዚህ ጋር ነው። ማን አለው? እኔ ያዕቆብ ነኝ። ያዕቆብ ምን ሳታደርግ የነበረው አልተጻፈም። ሳታልለው የከረም ማንን? ወንድሜን ያታለልኩት፣ በኩርናውን አታልዬ የወሸድኩት፣ በመንገድ ላይ እንደዚህ ያደረግኩት፣ በወንድሜ ላይ እንዲህ አድርጌ የወጣሁት፣ ከእናቴ ጋር ተሻርኬ በወንድሜ ላይ እንዲህ ያደረግኩት እኔ ያዕቆብ ነኝ እንዳለው ነኝ። እግዚአብሔር ሆይ አንተ ካልነካኝ እኔ አሁን ማን ነኝ? ያዕቆብ ነኝ። አቦ ይንካንና ይለውጠን እግዚአብሔር። አንተ ካልነካኝ እኔ ያዕቆብ ነኝ። በቃ ግልጽ ነኝ እኔ። በቃ ታውቀኛለህ። ለእግዚአብሔር እንደዚህም
ክፍት ራስን ማጋለጥ በጣም መልካም ነው ወገኖቼ። በእግዚአብሔር ፊት ብልጥ ብንሆን ምንም ምናተርፈው ነገር የለም። እኔ ያዕቆብ ነኝ፣ ያዕቆብ ነኝ። አወቀ እግዚአብሔር በቃ ሬዲ እንደሆነ እና በቃ እግዚአብሔርን በሙሉ ልብ እንደፈለገው በቃ ያለፈውን ነገር እንዳልካደ አወቀ። አያችሁ መጽሐፍ ቅዱስ ኃጢአቱን የሚሰውር ምን አይለማም። የሚናዘዝባትና የሚተዋት ግን ከእግዚአብሔር ዘንድ ምን ያገኛል? ምሕረትን ያገኛል። በቃ ኮንፌሽን ነበረ። እግዚአብሔር ያንን ባየ ጊዜ በቃ ከዚህ በኋላ አሁን አንተ ያዕቆብ አይደለህም አለ። አንተ እውነት ተናግራል፣ አንተ ተናዛል፣ አንተ እንዳለቀ እኔ ፊት ቀርበሃል። አንተ ንብረትና ሌላ ሀብት አይደለም የኔን በረከት ነው የጠየቅከው። ስለዚህ የኔ በረከት ደግሞ ያንተን ስም ይቀይራል አለው። ሃሌሉያ! የእግዚአብሔር ነገር ወደኛ በሚገባ ሲመጣ ወገኖቼ እንዲህ ዝም ብሎ የሚያልፍ ነገር አይደለም። ማንነታችንን አይደንቲቲያችንን ሁሉ ይቀይራል። አሜን። ይንካን እግዚአብሔር፣ ይንካን እግዚአብሔር። ዛሬም ይቀይረን እግዚአብሔር እንደሚገባ እሱን ወደ መምሰል ይቀይረን። በቃ አንተ ከዚህ በኋላ ኖ ሞር ያዕቆብ ምንድነው የምባል? ከዚህ በኋላ አንተ በአንድ ሲንግል የምትታወቀው አጭበርባሪ ወይም ደግሞ አንተ ትልቅ ህዝብ የምትመራ አንተ ብቻህን አይደለም። ከዚህ በኋላ እስራኤል ነህ አለ። ሃሌሉያ! ለብዙ የሚያደርገን ጌታ የተመሰገነ ይሁን። ወገኖች ሃሌሉያ! ለብዙ ያደርጋል። አንተንም እኔንም ያደርገናል እግዚአብሔር። በቃ ለብዙ አንተ እስራኤል ነህ። እስራኤል እዛ ነው በቃ የተወለደው። መስመሩ ያ ቢሆንም ግን እስራኤል ከዛ በኋላ መንገድ ላይ ሲሄድ ወንድሙ ጋር ቀረበ። አሁን ቢሰግድለትም በቃ ፌቨር አለው። ምንድነው? ኖ ሞር ያዕቆብ። ወንድሙ ሲመጣ ያዕቆብን ያገኘው መስሎታል። ነገር ግን እስራኤልን ነው ያገኘው። አላችሁ። ስለዚህ እስራኤልን ስላገኘ ምንም ሊያደርገው አልቻለም። መጣ፣ ተገናኙ። በቃ ንብረት ይሄን ሰጠው፣ ሰገደለት፣ እንትን አለው። ከዚያ በኋላ እኔ አያስፈልገኝም አለው። በቃ ፊት ሄድ፣ በቃ ከዚህ በኋላ እኔ ልከተል ነው እኔ አይደለም አንተ ሂድ አለው። አንተ ሂድ። አያችሁ፣ በወንድሙ ፊት ምን ሰጠው? ሞገስ ሰጠው። ሊገለው ሊያጠፋው የሚመጣውን ቀይሮ በሌላ መልክ እንዲገለጥ ያደረገ ጌታ ዛሬም በእኔና በእናንተ ላይ እግዚአብሔር ይሄን ያደርጋል። አሜን። ሊያጠፋን ከሚመጣው እኮ ነው። አይገርማችሁም? በቃ ኖ ሞር ያዕቆብ አይደለም። ሲያየው እንደ ድሮ ያዕቆብ አይደለም። ሲያየው እንደ ድሮ አታላ አይደለም። አሁን ሲያየው ማን ነው? እስራኤል ሆኗል። እግዚአብሔር ይቀይራችሁ እናንተንም እያንዳንዳችንን። ነካው። በቃ እስራኤል በቃ ተንሰራፋ። ከዛ በኋላ ላሳጥረውና ጊዜ ደርሶ ያዕቆብ 12 ልጆች ወለደ። የመጨረሻው ቢንያም የተወለደው በምድረ በዳ ነው። እናትየዋ እየወለደች ሳለ በምጥ ውስጥ እያለች ሞተች። ቢንያም ተወለደ። ስለዚህ 12 ልጆች ሴቶች ስለማይነገሩ ዲና ብቻ ነው የተጻፈችው እንጂ ሌሎች ሴቶች ይኖራሉ እና እሷም በምክንያት ነው የተጻፈችው እዛ ውስጥ ማለት ነው። እዛ በአሕዛብ ዘንድ ወጥታ ሌላ የአለቃው አግኝቷት ወስዷት አስነውሯት። ከዛ እንዴት አስነወረን በአሕዛብ እንደዚህ በሸለፈታም እንደዚህ ሆን ብሎ እና ከዛ ያንን ህዝብ ጠቅላላ እንደመቱ መጽሐፍ ይናገራል። ስለዚህ በምክንያት ነው ዲና የገባችው። ግን 12ቱ ተጽፏል። 12 ከዚህ ከጊዜ በኋላ በቤርሳቤት እያሉ ረሃብ ሆነ። ረሃብ በሆነበት ሰዓት ያዕቆብ ሂዱ፣ ወደ ግብፅ ውረዱ፣ በግብፅ ወርዳችሁ እህል ሸምታችሁ ኑ ብሎ ልጆቹን እላካቸው። ከዛ በፊት ግን አንድ ታሪክ አለ፣ ተነግሮ የማያልቅ የዮሴፍ ታሪክ። ወንድሞቹ እረኝነት ባሉበት ሰዓት አባቱ ያዕቆብ ዮሴፍን እስቲ የነሱ ነገር ሂድና ይብሎ ምግብ አስይዞ ልኮታል። ዮሴፍ ገና በ17 ዓመቱ ህልምን አየ። ህልሙ ደግሞ እሱ ንጉስ እንደሚሆን መሪ እንደሚሆን እነሱ እንደሚሰግዱለት። ስለዚህ ይህንን በተናገረ ጊዜ እጅግ ተበሳጩ። አባትየው ደግሞ በጣም ይወደው ስለነበረ ህብር ያለው ልብስ ያለብሰው ነበረ። በዚህም እንደገና ይበሳጩ ነበር። ህልሙን ደግሞ አለ ፀሐይና ጨረቃ እንደገና ለሱ ሲሰግዱለት
አባትየው ደግሞ እኔና እናትህ ላንተ ልንሰግድ ነው። አሁንም እጅግ በጣም ተናደዱበት፣ ተቆጡበት፣ ቂም ያዙበት ወንድማቸው ላይ። ስለዚህ ዮሴፍ እነሱን ፍለጋ ሄደ ወደ ምድረ በዳ። ከሩቅ ሲመጣ አዩት። በጣም እኮ ነው የሚገርመው። ወንድሞቹ ከሩቅ ሲመጣ አዩትና ማን መጣሉ? እሱ ስሙ ማን ነው? ዮሴፍ። ግን ማን መጣለ? ያ ባህልመኛው፣ ያ ባለ ህልም፣ ያ ባለ ራእይ። አያችሁ፣ በእናንተ ውስጥ የእግዚአብሔር ነገር ሲቀመጥ ውጭ አይደለም ቅርብ ያለውም ሁሉ ነው እንትን የሚሞክረው። እውነቴን እኮ ነው። በጣም ቻሌንጅ። አክብሯችሁ ያዙት። ወሰዱትና መጥተው ምን እናድርገው? እንግደለው አሉ። ኖ ከምንገድለው ጉድጓድ ውስጥ እንክተለውና በቃ አውሬ በላው እንበላል። ወስደው ጉድጓድ ውስጥ አይከቱትም። ወንድማቸውን ጉድጓድ ውስጥ ገባ። ሮቤል ሊያድነውን ፈልጎ ነበረ። በቃ እሱ ነው ይሄንን ጉድጓድ ውስጥ አትግደሉት ብሎ ያለው። ከዚያ በኋላ እስማኤላውያን ወደ ግብጽ የሚሄዱ ሲመጡ አዩና ነው ያውም እንሽጠዋል። ሸጡት፣ ሀብር ሸጡት። ልጃቸው ሄደ። ጉድጓድ ውስጥ አሉት። ከጉድጓድ ወጣ። ለምንድን ነው ከጉድጓድ የወጣው ታውቃላችሁ? ምን ስላለ ነው? በውስጡ የሚፈጸም ህልም ስላለ ነው። ሃሌሉያ አሜን። ወገኖቼ ትጣላላችሁ፣ ትገፋላችሁ፣ ምን ይሆናል? ግን በእናንተ ውስጥ የእግዚአብሔር ሐሳብ ካለ፣ በእናንተ ውስጥ የእግዚአብሔር ራእይ ካለ ሳይፈጸም ጉድጓድ አይበላችሁም። ጉድጓድ የማያስቀረው ራእይ የእግዚአብሔር ራእይ ነው፣ የእግዚአብሔር ሐሳብ ነው። አሜን። ለዚህ እኮ ነው ዳዊት አልሞትም፣ ትሞታለህ ሲል አልሞትም፣ ያም ይመጣል ልትሞት ይሆን አልሞትም። ለምን አልሞትም? በሕይወት እኖራለሁ። የማንን ስራ? አያችሁ፣ ያ በእናንተ ውስጥ ካለ በቃ አትቆምም። እንደ አይደለም። ከዚያ በኋላ ተነስቶ ሸጡት፣ ሄደ። በግብፅ አገር ከገባ በኋላ እንደገና ድጋሚ ተሸጠ ጴጢፋራ ቤት። ከዚያ በኋላ ሴቷ የጴጢፋራ ሚስት በቃ ሊደፍረኝ ነው፣ ሊያስነውረኝ ነው ይሄ ሰው አለች። ከዛ በኋላ እስር ቤት ገባ። አያችሁ፣ ጴጢፋራ ቤት ሲገባ ከሱ ጋር ማን አለ? አየ ህልም አለ ውስጡ አለ። አየ እግዚአብሔር ከሱ ጋር ነው ይላል አለ። ህልም እኮ ህልሙን ሊያፈጽም እግዚአብሔር ጉድጓድ ብትገባ ይገባል ካንተ ጋር። ሃሌሉያ አሜን አለ በሱ። ከዛ በኋላ ጉድጓድ ቢታሰርም ከእግዚአብሔር ከዛ ወስደው እስር ቤት ከተቱን። እስር ቤት ገባ። መጽሐፍ ሲናገር በእስር ቤትም ከዮሴፍ ጋር ማን አለ ይላል። ሲሄድ ለካስ እሱ አስከትሎ መሄድ አለ። እግዚአብሔር ከሱ ጋር። ወገኖች ብቻችንን አይደለንም። አሜን። የሚጠብቀን አይተኛም፣ እሱም አያንቀላፋም፣ ይከተለናል፣ ከኛ ጋር አለ። ከአንተ ጋር ያለው ከዓለም ካለው ምን ይሆናል? አለ ከአንተ ጋር። አንቺ አለ ከኔ ጋር አለ። እስካሁን ያቆየን እኮ የኛ ስራ አይደለም ወገኖቼ። ዛሬ ብቻ እንኳን መቆየታችን፣ እዚህ መቆየታችን የእሱ ጥበቃ ነው አለ። እሱ ከኔ ጋር ስላለ ነው። እሱ ከአንቺ ጋር ስላለ ነው ወጥተሽ መግባትሽ፣ ወጥተ መግባት። ለካስ እስር ቤት ሲገባም ከሱ ጋር ነበረ። ያውም የእስር ቤቱ አለቃ ከዚህ በኋላ ኃላፊነቱን ለሱ ሰጠ። እንደሱ አይነት ጥበበኛ አይደለም፣ ወሰጠ። ለምን እዛ ቆየ? ዮሴፍ ቆየ 17 ዓመት ነበር አይደለ? 30 ዓመት እስኪቆይ እዛ ቆየ። ለምን ቆየ? እግዚአብሔር ዓላማ አለው። ምንድነው ዓላማ? እሱ እዛ ፈርስት ዲግሪውን ማናጅመንትን፣ ሊደርሺፕን እዛ ማጥራት ነበረበት። አሜን። ኢየሱስ ጌታ ነው። ያንን ጨረሰ። ልክ ጊዜ ሲደርስ እግዚአብሔር አንድ ነገር የራሱ እግዚአብሔር እዚህ አንድ ነገር ሊያደርግ ሲፈልግ እዛ የሆነ ነገር ይፈጥራል። ታውቃለህ? በአንተ ውስጥ ሊያደርግ ሲፈልግ የሆነ ቦታ የሆነ ነገር ያደርጋል። አንተን እኮ አስቦ ነው እግዚአብሔር የሚያደርገው። አያችሁ፣ ፈርዖን ህልም አለመ። ህልሙ ምን አደረገው? አስጨነቀው። የሚፈታለት ቢፈልግ የለም። ፈርዖን ጋር ህልም ያሳለመው እዚህ እኮ የሚፈታውን እኮ ቁልፍ ሰጥቶት ነው። ሃሌሉያ። የእሱ ነገር እኮ ደርስ ስለደረሰ ነው። አንዳንዴ እኮ የዘገየ ቢመስልም የአንተ ነገር ቀን ሲመጣ እዛ እግዚአብሔር የሆነ ነገር እያደረገ ነው። እዛ ለአንተ እግዚአብሔር እያደረገ ነው። ስሙ ይባረክ። አሜን። ስለዚህ ህልሙ መፍታት አልቻለም። ቢፈለግ ለካስ አንድ ህልም ፈቺ አለ። የፈርዖን ምግብና መጠጥ የሚያቀብሉ 2 ታስረው እዛ ገብተው ነበረ። ከዚያ በኋላ እነሱ ህልም አለሙ።
ህልሙን ፈታላቸው። አንደኛው በቦታው እንደሚመለስ፣ አንደኛው እንደሚገደል በ3 ቀን ውስጥ። ስለዚህ ልክ ህልሙ እንደሆነ ሆነ። ከዛ በዛ ስትሄድ አስበኝ አለው። ህልም ፈቶለት አላስበውም። ነገር ግን ጊዜው ሲደርስ ያ እንጀራ አቅራቢው ስለነበረ ያ ሰው እዛ ስለነበረ ፈርዖን ሲጨነቅ አንድ እኮ ህልም የሚፈታ አለ። የት ነው ያለው? እስር ቤት። ሃሌሉያ። የት ነው? ታች ነው? የሆነ ቦታ ነው የምትኖር? አንተ ጋር እኮ ሃሌሉያ አሜን ቁልፍ አለ። እስቲ ቁልፍ አለ በሉ። እግዚአብሔር አንተ ላይ እኔ ላይ ያስቀመጠ ቁልፍ አለ። ለብዙዎች እኮ ነው አንዳንድ ግራ ለገባቸው መፍትሄ እንድንሆን ያስቀመጠን ሃሌሉያ አሜን አለ። እኔ ብዙዎች ገጥሞኛል። ትላልቅ የሚባሉት እድል ገጥሞኝ ካውንስል አድርጌያለሁ፣ ሄጄ ጸልያለሁ። እና እንደ ህፃን ልጅ ሲያለቅሱ አይቻለሁ። በዚህ በተሰባበረ እንግሊዘኛ መሰባበር የተሰባበረ እንግሊዘኛ መሆኑ አይደለም፣ ግን የሚሰባበር ነገር በእኔና በእናንተ ውስጥ እግዚአብሔር አስቀምጧል። ሃሌሉያ አሜን። ልብን የሚሰብር ነገር ሃሌሉያ ቁልፍ አለ እግዚአብሔር ነገር። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር እኔ አለ ሰማይን የሚከፍት እነሆ ምን ሰጥቻለሁ? ቁልፍ ሰጥቻለሁ። የመንግስተ ሰማያት ቁልፎች ነው፣ ፕሉራል ነው። በቃ ያንን የምትከፍትበት ሃሌሉያ። ያንን ለእኔና ለእናንተ ሰጥቷል እግዚአብሔር። ከዚያ በኋላ ዮሴፍ ፕራይም ሚኒስተር ሆነ። በዚህን ጊዜ ነው ያዕቆብ ነገሩን ላሳጥርና መጀመሪያ ልጆቹን ላከ። ከዛ ተመልሶ መጡ። ወንድማቸው እዚያ እንዲቀር አደረገ። ከዚያ በኋላ እንደገና ያዕቆብን በቃ ዮሴፍ እንዳለ ሲነገረው ዮሴፍ በሕይወት ካለ ብሎ እኔ በቃ ከዚህ በኋላ ምንም አልቀረኝም አለ። ዮሴፍ እንዳለ ተነገረው። ሞቷል የተባለ ለስንት ዓመት እና 10 ምናምን ዓመት። ከዚያ ተነስቶ ሄደ፣ ግብፅ ሄደ። ዮሴፍን አገኘው። በግብፅ ምድር ዮሴፍ ታላቅ ሰው ሆኗል። ታላቅ ሰው እግዚአብሔር አድርጎታል። አይገርማችሁም? የተሸጠ ሰው አይገርማችሁም? እስር ቤት የተወረወረ ሰው አይገርማችሁም? ባላደረገው ነገር አኪዝድ ሆኖ እስር ቤት የገባ ሰው አይገርማችሁም? ይሄ እንግደለው ብሎ ጉድጓድ ውስጥ የጣሉት አይገርማችሁም? ዮሴፍ ፕራይም ሚኒስተር። ወገኖቼ የጀመርንበት ቦታ አይደለም፣ ሃሌሉያ የምንደርስበት ቦታ ነው የሚወስነው። ኢየሱስ ጌታ። አንተ ባለህበት ሁኔታ ራስን አትመልከተው፣ ወይም በተገፋህበት ቦታ ወይም በተጣልክበት ቦታ ራስን አትመልከተው። እግዚአብሔር ክብር አዘጋጅቷል። ሃሌሉያ። ዮሴፍ አስፈላጊ ሰው ስለነበረ ያዕቆብ ሄደ። ዮሴፍን በጣም ደስ አለው። አባቱን አገኘ፣ አለቀሰ። ጌሳም የሚባል ቦታ ላይ ከፈርዖን ጋር ተነጋግሮ እዚያ ቦታ እንዲሰፍሩ አደረገ። ያዕቆብም ከነ ቤተሰቡ እዛ ሰፈረ። ያዕቆብ በዛ ተባዛ። እችን ሐሳብ ትንሽ እዚህ ቦታ ነው የምናገረው። ዘጸአት ምዕራፍ 1 ላይ እንዲህ የሚል ቃል አለ። በግብፅ ዮሴፍን ያላወቀ አዲስ ንጉሥ ተነሳ። ዮሴፍ ከሞተ በኋላ እስራኤል በጣም ከበዙ በኋላ አዲስ ንጉሥ ተነሳ። ዮሴፍ በነበረበት ዘመን ሁሉ እስራኤል በጣም ተከብሮ እንደ ትልቅ ባለስልጣን ህዝቡ ሁሉ ተፈርቶ በልዩ ክብር ምድሪቷን ከረሃብ ያተረፈ ነበር። ዮሴፍ ሊደርሺፑ ሃይ ነበር። ፈርዖን ከሱ ውጪ ሌላውን ነገር ምንም አያደርግም ነበር፣ ስልጣኑ እንጂ ሌላውን ሁሉ ለሱ ሰጥቶ ነበር። ዮሴፍ በጣም ይታወቃል፣ የተከበረ ነው፣ ሌጋሲ ትቶ አልፏል። ግን በግብፅ ዮሴፍ ያላወቀ አዲስ ንጉሥ ተነሳ። እርሱም ህዝቡን እነሆ የእስራኤል ልጆች ህዝብ ከኛ ይልቅ በዝተዋል፣ በርትተውማል፣ እንዳይበዙ ሰልፍን በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበብባቸዋለን። ላሳጥረው፣ እነዚህ ሰዎች እጅግ በዝተዋል። ስለዚህ ሌላ ኃይል ቢመጣ ተባብረው እኛን ያባርሩናል፣ ይወጉናል። ስለዚህ እንጠበብባቸው። ምን እናስጨንቃቸው፣ ይሄ የፈርዖን ስፒሪት ነው። እናስጨንቃቸው። ፈርዖን የግብፅ ንጉሮች ሲነግሱ ስማቸው ፈርዖን ተብሎ ነው የሚጠራው። ከዛ በፊት የነበረውን ፈርዖን ነው፣ ይሄኛውን ፈርዖን ነው። ምናልባት ሜቢ 2-3 ጄኔሬሽን በኋላ ሊሆን ይችላል። እና ምንም ስለ ዮሴፍ ምንም ነገር የማያውቅ ነው የተነሳው።
እና ስለዚህ እነዚህ እንደዚህ አይነት ሰዎች ናቸው በሰላም የሚቀመጡትን እናስጨንቃቸው። ቁጥር 12 ላይ እንዳስጨነቋቸው መጠን እንዲሁ በዙ እጅግም ጸኑ። እንዳስጨነቃቸው መጠን አየ ጠላት ቢያስጨንቅም ለጊዜው ነው። ሃሌሉያ። አንዳንድ ጊዜ የሚያስጨንቅ እንድትበዛ ምክንያት ሊሆን ነው። አሜን ሃሌሉያ አሜን። እንዳስጨነቋቸው መጠን ያስጨንቆ ያንሳሉ። ምን ሲባል እነሱ ይበዛሉ። ኢየሱስ ጌታ ነው። አሜን ይበዛሉ። ይሄ ነገር በሆነ ጊዜ መጨረሻ ምን አለ? ከእንግዲህ በኋላ ወንድ ልጅ ሲወለድ ይገደላል ይገደላል። ሊያስገድል ሞከለ። አዋላጆች እነዚህ የግብፅ አዋላጆች በጣም የታወቁ አሉ ፕሮፌሽናል እና ሁለት ሴቶች እና ይሄዱና ሊያዋልዳቸው ሲመክሩ እነሱ አዝነው አይገሉም። ስለዚህ ይሄ ነገር ተሰማና ለምንድን ነው ያልገደላቸው? አይ የዕብራውያን እንደ ግብፅ አይደሉም፣ ገና ሳንመጣ እነሱ ይወልዳሉ እና ቀድመው ምናምን እንደ ግብፅ አይደሉም። ሃሌሉያ እንደ ግብፅ አይደለንም እኔና እናንተ። አሜን በሉ እስቲ። አይደለንም በሉ እስቲ። እኔ አይደለሁም በሉ። ሃሌሉያ አይደለንም። ሃሌሉያ ኃይል ይሰጠናል። አሜን አቅም ይሰጠናል። አይደሉም እነዚህ። ስለዚህ ይህንን ባጡ ጊዜ ይልቁንስ ውሃ ውስጥ ጣሏቸዋል። ተወሰነ እና በዚህ መካከል ነው እንግዲህ ሙሴ ተወልዶ ያደገው። በምን በጭንቅ ውስጥ። አየው ጭንቅ ሲመጣ የሚወለድ ነገር አለ። አሜን ጭንቅ ሲበዛ ታላቅ ሰው ይወለዳል። ጭንቅ ቢመጣብህ ወገኖች ልጠፋ አይደለም፣ ትልቅ ነገር ካንተ ሊወለድ ነው። ሃሌሉያ። ባስጨነቁ ጊዜ እነ ሙሴ እነ አሮን ኢየሱስ ጌታ ነው ተወለደ። ሙሴ በቃ ራሱን ሲያውቅ የት ነው? ቤተ መንግስት ነው ያወቀው። ከዚያ በኋላ በሆነ ቀን ሙሴ ወጥቶ ትንሽ የወገኖቹ ጥቃት ስለሚያውቅ ተነስቶ ወጣ። ሲመለከት አንዱ ግብፃዊ አንዱ ዕብራውያን ሲያጠቃየ ዞር ብሎ ተመለከተ። ማንም የለም። በውስጡ አንድ ነገር አለ። ህዝቤን እታደጋለሁ የሚል በውስጡ እግዚአብሔር ያስቀመጠው ነገር አለ። ከዚያ አየና ሲመታው ሞተ። ቶሎ ቀበረውና አብሮ ሆኖ ከዚያ በኋላ ተመልሶ ሄደ። ማንም አላየም ብሎ በሌላ ቀን ቆይቶ ተመልክቶ ወገኖቹን ሲመለከት እሱ የሙሴን ልጅ መባልን አልፈለገም። ከእስራኤል ጋር መሰደድን የመረጠ ሰው ነው፣ የቆረጠ ሰው ነው። ቴምፖራሪ አይደንቲቲ አይፈልግም። ኦሪጂናል ማንነቱን ነው የፈለገው። ዕብራዊ ነው፣ ግብፃዊ አይደለም። ከዛ ሲመለከት አሁን ሄድ ሳይ እርስ በርስ ዕብራውያን ሲጣሉ እናንተ ወንድማማቾች ለምንድን ነው የምትጣሉት? እንዴ በእኛ ላይ አለቃ እንድትሆን ማን ሾመ ያሉት? ይሄ ነገር እንደታወቀ እንደገደልከው ያንን ግብፃዊ ማናውቅ መሰለ። ለካስ ነገሩ ወዲያው ፈርዖን ጋር ደረሰ። በ40 ዓመቱ ኮበለለ። 40 ዓመት ሌላ ከቆየ በኋላ እግዚአብሔር ወደሱ መጣው። ምክንያቱም ኦሪጂናሊ እሱ ነው ያውቆ ነበረ። አዳኝ እንደሆነ ያውቆ ነበረ። ሙሴ ለህዝቡ እንደሚያስፈልግ እንደሚመራ እግዚአብሔር ያውቆ ነበረ። ከዛ ሙሴን አገኘው። ተመለስ አለው። ወዴት? ወደ ፈርዖን። ምን? የህዝቤ ጩኸት ወደ እኔ ደርሷል። ምክንያቱም እስራኤላውያን ከባርነት የተነሳ እጅግ አለቀሱ፣ ወደ እግዚአብሔርም ጮሁ ይላል። ድምፃቸው ወደ መሬት ተሰማ፣ ወደ እግዚአብሔር ተሰማ። አስጨነቋቸው፣ አስጠበቧቸው። ጡብ ያሰራቸዋል። እዚህ ሀገር አፍሪካን አሜሪካን ነው ድሮ ትላልቅ ግንቡን የሰሩ እዚህ በባርነት አምጥተው በቃ ትልቅ በጣም የሚታወቅ ግን በአሜሪካ አብዛኛው የሰሩት እነሱ ናቸው። ልክ እንደዛው ያሰሯቸው ነበረ። ጩኸታቸው በዛ። ከዚህ የተነሳ አዳኝ ያስፈልጋቸው ነበር። እግዚአብሔር እኔ በቃ የህዝቤ ጩኸት ወደ እኔ ወጥቷል፣ እኔ እልክሃለሁ ወደ ፈርዖን፣ ህዝቤን ከባርነት ታወጣለህ አለው። ታገለ ከእግዚአብሔር ጋር። መጨረሻ እሺ ብሎ ታዘዘ። ወደ ግብፅ መጣ ሙሴ። ወደ ግብፅ ከመጣ በኋላ ወደ ፈርዖን ፊት ቆሞ ከእግዚአብሔር የተቀበለውን ሐሳብ ያገለግለኝ ዘንድ እግዚአብሔር ምን ይላል አለው። ህዝቤ ምን በል ልቀቅ። እኔ በጣም የሚገርመኝ እዚህ ጋር ነው። ልቀቅ ሲለው አልለቅም። ከዛ ልቀቅ ያገለግለኝ ዘንድ። ያውም ፈርዖን የልብ ስለነበረው እግዚአብሔር ማን ነው አላውቅም፣ እስራኤልንም አልለቅም፣ እግዚአብሔርንም አላውቅም፣ እስራኤልን ምን አላደርግም አልለቅም።
ይሄ ነገር በጣም ተደጋገመ። ስለዚህ እግዚአብሔር ተአምራቶችን ወደ 10 የሚሆኑ አደረገ። እግዚአብሔር ልቡን አደንድነው ክብሩን ለመግለጥ ስለፈለገ በመጨረሻው አንድ ነገር አደረገ። የግብፅ ምድር እንስሳትም ከሰዎችም በኩር የሆነው መሞት አለበት፣ መገደል አለበት፣ ይሞታሉ አለው እግዚአብሔር። ስለዚህ ለእስራኤል ሕዝብ እንደዚህ ብለህ ተናገር። ምን ብዬ ልናገር? በጎች ይረዱ። ስለዚህ ደሙንም በመቃናቸው በጎንና በጎን በከፍታው ላይ በሶስቱም ላይ ያድርጉ። ስለዚህ የሞት መላእክት ይመጣል። የሞት መላእክት ሲመጣ የግብፃንን በኩር የሆነ ሁሉ ይገላል። ወደ እናንተ በኩር ሲመጣ ወደ እናንተ ቤት ሲመጣ ከደሙ የተነሳ ያየውና ያልፋል። አያችሁ፣ መላእክት ይሎ ይመጣና በር ላይ ሲያይ ደም አለ፣ እዚህ ደም አለ፣ እዚህ አልገባም ብሎ ያልፋል። የሞት መልአክ እዛ ይሄዳል። ልክ የግብፃውያን ቤት ልክ ሲደርስ በር ላይ ምንም ደም የለም። ዘው ብሎ ይገባና በኩሩን ይገለዋል። ከብቶችን እንኳን አይለቅም። ይሄ ስፒሪት ይገላል ሁሉንም። ስለዚህ ሙሴንና አሮንን ጠራና እንዲህ አላቸው። በጣም እኮ ነው በጣም የሚገርመኝ እሱ በጣም ይገርመኛል። ጠራቸው። እናንተ አላቸው ከዚህ በኋላ እንዳላችሁት ምን እንዳደርጋችሁ እንዳላችሁ እናንተ የእስራኤል ልጆች ምዕራፍ 12 ላይ እናንተ የእስራኤልም ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ ሂዱም እንዳላችሁም እግዚአብሔርን አገልግሉ፣ እንዳላችሁም መንጎቻችሁን ከብቶቻችሁን ውሰዱ፣ ሂዱም እኔም ደግሞ ባርኩኝ አለ። እንዳላችሁም በፊት አላውቅም ያለው እንዳላችሁ። ሃሌሉያ አሜን። ሐሳብ የሚያስቀይር ጌታ አለ። አሜን። ክብሩን ስለገለጠ ኃይሉን ስላየ ነው። በቃ እንዳላችሁ ውጡ፣ እንዳላችሁ ሂዱ፣ አገልግሉ፣ እንዳላችሁ እግዚአብሔርን አምልኩ፣ ሂዱ። ብቻ ከዚህ ውጡ። አስቸኮላቸው። ብር ሲሉ ብር ይሰጣል፣ ወርቅ ሲሉ ወርቅ ይሰጣል። ብቻ ውጡልን። አላውቅም ያለ አስጨንቆ የገዛ ስፒሪት ወዶ ሳይሆን በእግዚአብሔር ክንድ በኢየሱስ ክርስቶስ አሜን። ህዝቡ ነፃ ወጣ። አንዳንድ የሚያስጨንቅ ስፒሪት አለ። የግብፅ ስፒሪት ነው። በኢየሱስ ስም ይመታል። አሜን። ይለቃል። አሜን። አትያዙ። ወደ ኋላ ይዘን የሚፈልግ አለ ስፒሪት። የሚተኛን እግዚአብሔር የሚጠብቀን አይተኛም አያንቀላፋም ይላል አለ። እንደዚሁም ደግሞ ሰይጣን አለ ባላጋራችሁ ዲያብሎስ ሰይጣን የሚወጣውን እንደሚፈልግ ቤት ይዞራል፣ በዙሪያችሁ ይዞራል። ሁለቱም አለ። እንዳትያዙ ገላትያ ላይ ነው እኮ ይህንን እኮ የሚናገረው። ደግማችሁ በባርነት እንዳትያዙ። ሊይዘን የሚሞክር ብዙ ነገር አለ ወገኖች። አትያዙ። ለሰይጣን ታክቲክ አትያዙ። በአንቺ ላይ የተሰራ መሳሪያ፣ በአንተ ላይ የተሰራ መሳሪያ አይከናወን። መሳሪያ ይሰራል፣ ግን አትያዙ። ወጥመድ አለው። አትያዙ። አንዳንድ ሰው ፈቅዶ ሚያዛለ፣ ፈቅዶ የሚመለሳለ። አንዳንድ ሰው ችላ በማለት ሁሌ ወጥመድ አለ። ለዚህ ነው መጽሐፍ ቅዱስ ሐሳቡ ምን አናድርግም አንስተው ምን አንያዝለትም። እቅድ ያወጣል። ሐሳብ አንያዝለትም። ኢየሱስ ጌታ ነው። በጣም ደስ የሚለኝ ከዚያ በኋላ ከግብፅ ምድር ወጡ። ከግብፅ ምድር ልክ እንደወጡ ጌሳም ከምትባል አካባቢ ነው የወጡት። ከዛ ወደ ቦርደር መጡ። ቢያንስ ወደ 7 ማይል ምናምን የሚሆን በእግራቸው መጡ። ከዚያ በኋላ ደግሞ ወደ ኤርትራ ባህር ተጉዘው ሄዱ። አንዳንዱ እስከ 120 እስከ 70 ማይል ድረስ ይሆናል ይላሉ። አንዳንዱ 7 ቀን ይላሉ፣ 20 ምናምን ቀን ይላሉ። ብቻ ኤግዛክት ላይ አይታወቅም። ተጉዘው እዛ ደረሱ። ሲደርሱ ወጥተው እኮ ነው በነፃነት ወጥተው ከደረሱ በኋላ ከዛ ኮንፊዝ ሆነ። ሰይጣን ኮንፊዝ ይሆናል እና ምን እንዳለ ታውቃላችሁ? ፈርዖን ቁጥር ምዕራፍ 14 ላይ ዘጸአት 14 ላይ እንዲህ የሚል ቃል አለ። 13 ላይ 14 ላይ የፈርዖን ልብ ጸና ይላል እና ህዝቡም ቁጥር 5 ላይ ህዝቡም እንደኮበለሉ ለግብፅ ንግር ነገሩት። የፈርዖንና የባሪያዎችም ልብ በህዝቡ ላይ ተለወጡ። እንዳይገዛልን እስራኤልን የለቀቅነው ምን አድርገን ነው? ምን ማጂክ ሰርቶብን ነው? ምን ኮንፊውዝ ሆነን ነው?
አይቷል እኮ ስንት አይነት ተአምራት አይቷል እኮ ወዶ ሳይሆን በግድ እንደለቀቀ ያውቃል አይደለ? ስለዚህ በኋላ እኔ ከተላቸዋለሁ። አያችሁ በቴዎሎጂ ወይም በዛ እንትን አነጋገር የመጀመሪያው ግብጽ በዓለም ነው የምትመሰለው። ግብጽ ማለት በዓለም ትመሰላለች። እግዚአብሔር ከግብጽ ምድር ሲያወጣቸው የበጉን ደም ነው አይደለ? በዛ ላይ ቀብቶ ከሞት መልአክ አድኗቸው እነሱ ነፃ ያወጣው ያ የበጉ ደም የክርስቶስ ኢየሱስን ደም ምሳሌ ነው ተብሎ ነው የሚነገረው። እና ስለዚህ የግብጽ ምድር አለ። ከዛ በኋላ የምድረ በዳ ጊዜ አለ። የምድረ በዳው ጊዜ የክርስትና ህይወት ነው። መጨረሻ ደግሞ ተስፋይቱ ምድር አለች። ያ ተስፋይቱ ምድር የዘላለም ህይወት የምንወስደው የእግዚአብሔር መንግስት የዘላለም ህይወት ያለበት እኛ መጨረሻ ላይ የምንደርስበት ያ ድርሻ ነው። ስለዚህ እነዚህ ጋፖች አሉ። ከዛ ጋራ ነው ኢንተርፕሬት ሲደረግ በመንፈሳዊ ዓለም ማለት ነው። ስለዚህ ከዛ ከወጡ በኋላ ልክ እንደወጡ መንገድ ከተጓዙ በኋላ ወደ 600 የሆን ፈረሰኞችን ላከባቸው። የኤርትራ ባህር ነው። እዚህ ቦታ ላይ ነው የኤርትራ ባህር ላይ ደርሰው አጠገብ ደርሰው ከፊት ትልቅ የኤርትራ ባህር አለ። ከኋላ ደግሞ ትልቅ ግዙፍ የሆነ ሰራዊት አለ። የማን ሰራዊት? የፈርዖን ሰራዊት። እቺ ቦታን ተናግሬ ጨርሳለሁ። ምዕራፍ 14 ላይ ቁጥር 11 ላይ በግብጽ ቁጥር 10 ላይ ፈርዖን በቀረበ ጊዜ የእስራኤል ልጆች አይናቸውን አነሱ፣ እነሆም ግብፃውያንን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴም በግብጽ መቃብር ስላልነበረ በምድረ በዳ እንሞት ዘንድ አወጣህን? ከግብጽ ታወጣን ዘንድ ይህ ያደረክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው አይሻልም? ተወን፣ ለግብፃውያን እንገዛለን ብለን በግብጽ ሳለን ያን ቃል ይህ አይደለምን አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያን ለዘላለም አታያችሁምና ቁሙ፣ ዛሬ ለእግዚአብሔር የሚያደርጋትን የእግዚአብሔር ማዳን እዩ። እግዚአብሔርም ስለ እናንተ ይዋጋል፣ እናንተም ዝም ብላችሁ ትላላችሁ አላቸው። የሚቀጥለው ቁጥር ላይ ነው። እግዚአብሔርም ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። ዋናው ሐሳቤ እዚህ ነው ያለው። ምን እንዲያደርጉ? እንዲጓዙ ንገር። ኋላ ይዞ ሊያስቀር የሚሞክር አለ፣ መንፈስ አለ፣ ወደ ኋላ የሚያስቀር አለ፣ ለመያዝ የሚበጣ ነገር አለ። እግዚአብሔር አትያዙ ብሎ አውጥቷቸዋል። የዛ እዚህ ቦታ ላይ ደግሞ መጣ፣ ፈርዖን መጣ። እነሱ ተደናገጡ። በዚህ መካከል እግዚአብሔር የሚላቸው ለሕዝቡ ተጓዙ በላቸው። ከፊት ለፊት ባህር ነው። አዎ ባህር ነው። ጉዟችሁን ቀጥሉ። ባህር ቢመጣ አታቁሙ እናንተ። ከባህሩ እኮ የሚበልጠው እግዚአብሔር አለ እና አታቁሙ። ምክንያት ባህር ነው። ተጓዝ። እግዚአብሔር ባህሩ ለእግዚአብሔር ባህር አይደለም፣ ለእግዚአብሔር መንገድ ነው። ለነሱ ባህር ነው አይደል? ለእግዚአብሔር መንገድ ነው። ተጓዙ ይላቸዋል። አያችሁ ስንት አይነት ነገር ነው ጠላት በማዕከላችን እያመጣ እንዳንጓዝ የሚያደርገው። እስራኤልን ተጓዝ። እንዴት? ተጓዙ፣ ቀጥል፣ በትሬን አንሳ፣ ክፈለው ለሁለት። ተከፈለ። ከዚያው ተጓዙ። እግዚአብሔር ተጓዙ ያላቸው አንተ እግዚአብሔር ተጓዝ ቀጥል ካለ እሳት የለ፣ ስኖው የለ፣ ውሃ የለ፣ ዝም ብለህ ቀጥል። ተጓዝ። ያለ ጌታ ያሻግራል። ሃሌሉያ። በምድረ በዳ ነው ያሻግራል፣ በእሳት ነው ያሻግራል። እሱ ተጓዝ ካለ ቀጥል። ሃሌሉያ አሜን። ተጓዝ፣ አታቁም፣ ተጓዝ። ሰይጣን ሐሳቡ ሊያስቀር እንደ ቀድሞ ባሪያ ሊያደርግ ኖ እቀጥላለሁ። ከፊት ባህር ነው፣ ከኋላ መዳዝ ማረድ ይቀጥላል። ከዛ እግዚአብሔር ለው ከፈለና ሲጓዙ የሚመራቸው በደመና ነበር። መላእክት ነበር የሚመራቸው። እግዚአብሔር ነው ከኋላ ሆኖ አለ። መላእክቱ ከኋላ ሆኖ የእስራኤል ሕዝብ በተከፈለው በደረቅ ምድር መራመድ ጀመረ። ከዚያ በኋላ ደስ የሚለኝ ነገር በእነሱና በፈርዖን ሰራዊት መካከል ገባ። አንተ በአንተና በጠላት መካከል፣ በጠላትሽ መካከል ጣልቃ የገባው እኮ እግዚአብሔር ነው። መሀል ይገባል ዛሬም።
ከባድ ነገር ነው። መሃል ይገባል። እስቲ ይገባል በሉት። ይገባል። በእኔና በእናንተ ህይወት ውስጥ እግዚአብሔር መሃል ይገባል፣ ጣልቃ ይገባል። እኔ ስንት ጊዜ ጣልቃ ገብቶ እግዚአብሔር አዳነኝ መሰላችሁ? ጊቭ አፕ ያደረግኩበት ጊዜ አለ። ለካስ ጊቭ አፕ አድርጌ ልተው የሞከርኩት ነገር እንዳልተውም ደግሞ እንዳልቀጥል ያደረገኝ እነ አቅም አጣሁበት። ለካስ እሱ ጣልቃ ገብቶ ነው። ሃሌሉያ። እሱ ገባ፣ ከኋላ ገባና ጨለማ ሆነ ይላል። እርስ በርስ ምሽቱን መታየት አልቻሉም። ዋው መታየት አልቻሉም። ስለዚህ በደረቅ ምድር የእስራኤል ህዝብ ተጓዘ፣ ቀጠለ። ተጓዝ ያለው ጌታ ሃሌሉያ። ተጓዝ ወንድሜ ሆይ ተጓዝ። አታቁም። በቃ ቀጥል። እግዚአብሔር ነው የሚረዳ። ሃሌሉያ። እግዚአብሔር ነው የሚያሻግር። እግዚአብሔር ነው መንገድ የሚሆነው። እኔ እውነት ህይወት መንገድ እኔ ነኝ አይደለ? እኔ በምድረ በዳ መንገድ ሆናለሁ ያለው እግዚአብሔር ሃሌሉያ በምድረ በዳ መንገድ አለው። ተጓዝ፣ አትያዝ፣ አትቁም። ስንት ነገር ሊያስቆመን የሚመጣ ነገር አለ። ስንት ነገር። ዮሴፍ እኮ በቆመ ነበር፣ አልቆመም። ጉድጓድ ውስጥ ብጣልም አልቆመም። እነሱ ይግፉት። የሚገፋችሁ ሊያስቆማችሁ የሚሞክረው ነገር በጸናችሁ መጠን ወደ ራእያችሁ ነው የሚያደርሳችሁ። አያችሁ፣ ዮሴፍ በራሱ ገንዘብ ከፍለው ወደ ግብፅ መሄድ አይችልም። ነገር ግን ገንዘብ ይዘው የሚያስጭኑትን ሃሌሉያ አሜን፣ ትራንስፖርት ራሱ እግዚአብሔር አዘጋጅ። ጠላት እኮ ነው፣ ተገዝቶ እኮ ነው ትራንስፖርት ነው የሆነለት። ኢየሱስ ጌታ ነው። በቃ ራሱ እግዚአብሔር ወስዶ እዛ ሲያስገባው፣ እስር ቤት ሲያስገባው አስተምሮት ሬዲ እኮ ጊዜውን እየጠበቀ ነው። ከዛ አንተ ብዙዎቻችሁ እኮ ከፕሪዝን ወደ ፓላስ እግዚአብሔር ስሙ ይባረክ። እነዚህ ነገሮች ሁሉ እግዚአብሔር እንደ መንገድ ይጠቀምባቸዋል። አያችሁ፣ እኔና እናንተን ያስጨነቀን ነገር እንደ ፈርዖን ዛሬ ወደኋላ እየመጣ ላሰጥምህ ነው አለቀልህ ምናምን የሚል እነዚህ ሁሉ ወገኖች አትስሙ። ጽኑ በእግዚአብሔር ላይ። እነዚህ ሁሉ ገፍተው እግዚአብሔር ሐሳብ ላይ ነው የሚጥላቸው። ሃሌሉያ። ኢየሱስ ምንድን ነው? አትያዙ፣ ተጓዙ፣ አትቁሙ። እግዚአብሔር በመካከል ገባ። ከገባ በኋላ በእሳት ተመለከታቸው። ሊወጡ ምን ሊሉ አልቻሉም። ውሃ እንዳለ በእነሱ ላይ። የእስራኤል ሕዝብ በደረቅ ምድር ተሻገረ። ቁሙ፣ የእግዚአብሔርን ማዳን ታያላችሁ። ተረጋጋ ወንድሜ፣ ጠብቀው እግዚአብሔርን። የእሱን ማዳን ታያለህ። ጠብቀው እግዚአብሔርን። መንገድህን ብቻ ቀጥል። አንተ አታቁም፣ አትያዝ። ደግማችሁ ለባርነት አትያዙ ይላል። በቃ አትያዝ። እግዚአብሔር ሕያው ነው፣ ዛሬም ይሰራል። ቆመን እንጸልይ። በነገሮቻችን ላይ ጣልቃ የሚገባ ሃሌሉያ፣ በቃ መካከል ይገባል። ሃሌሉያ፣ በአንተና በጠላት መካከል፣ በእኔና በጠላት መካከል የሚያሳድድ እኮ ነው፣ ግን እግዚአብሔር ጣልቃ ገባ። እንዴት አድርጎ ይድረሰው? ሃሌሉያ። አታቁም። ሊደርስ በቃ ከኋላ የመጣ የቀረበ ቢመስልም እኔ ላረጋግጥልህ አይደርስም አንተ ላይ። ሃሌሉያ፣ አይደርስም። ሃሌሉያ። ምልክቱ አንተ ላይ፣ ምልክቱ እኔ ላይ አለ፣ አንቺ ላይ አለ። እግዚአብሔር ጣልቃ ይገባል። ሃሌሉያ፣ ጣልቃ ይገባል። ሃሌሉያ። ጠላትንም እውር የሚያደርግ የሚያደናብር በምድረ በዳ ውስጥ በየትኛውም ስፍራ በውሃም ውስጥ የሚጥል እግዚአብሔር ዛሬ የታመነ ነው። አትያዝ፣ ተጓዝ፣ አትቁም። ምንድነው ሊያቆምሽ የሚሞክረው? አትቁሚ፣ እድል አትስጪው። ሃሌሉያ፣ ሃሌሉያ፣ እስቲ እግዚአብሔርን አመስግኑት። ይሄ ጌታ ሃሌሉያ፣ ሃሌሉያ። እሱ ስለ እናንተ ይዋጋል፣ እናንተ አይደላችሁም። እሱ ጣልቃ ይገባል። ታመኘው፣ አታቁም። ጊቭ አፕ አድርገህ ሃሌሉያ።
ተማምኜ ወጣው በጌታዬ ጉልበት እኔ የፈራሁት ተመታ በድንገት ንጉሥ መጣ ብባል የማይፈራ ማነው? የጌታዬ ግርማ ከዚህ ሁሉ በላይ ነው። እስ በጭብጨባ በላይ ነው። አልፈራም ነገን አልፈራም ዮርዳኖስ ቢያጓራ አልፈራም ጌታ አለ ከእኔ ጋር አልፈራም ነገን አልፈራም ሁኔታን አልፈራም ዮርዳኖስ ቢያጓራ አልፈራም ጌታ አለ ከእኔ ጋር ተማምኜ ወጣው በጌታዬ ጉልበት እኔ የፈራው ተመታ በድንገት ንጉሥ መጣ ብባል የማይፈራ ማነው? የጌትዬ ግርማ ከዚህ ሁሉ በላይ ነው። እስ አውጁ በላይ ነው። ቀይ ባህር ለሁለት ተከፈለ ቆመ። ተከፈለ እስራኤል በደረቅ በድል ተሻገረ። ተሻገረ። እግዚአብሔር ሲሰራ የሚከለክል ማነው? ሚተክል ምነቅል የሚያፈርስ እሱ ነው። እሱ ነው። ህልሜ ሰፈር አይቀርም ህልሜ መንደር አይቀርም አውጁ ዛሬስ ህልሜ እዚህ አይቀርም ህልሜ መንደር አይቀርም ህልሜ ሲፎልስ አይቀርም አዋጃለኝ ህልሜ እዚህ አይቀርም ታወርቶ የምቀር ህልም የለኝም እኔ እዚህ የምቀር ህልም የለኝም እኔ ታወርቶ የምቀር ህልም የለኝም እኔ ህልሜ መንደር አይቀርም ህልሜ እዚህ አይቀርም ህልሜ ሰፈር አይቀርም ህልሜ ሲፎልስ አይቀርም አውጁ እንሄዳለን ህልሜ መንደር አይቀርም ህልሜ እዚህ አይቀርም ህልሜ ህልሜ ሰፈር አይቀርም ህልሜ ሰፈር አይቀርም ህልሜ እዘረጋለሁ ወደፊት እሄዳለሁ ወደፊት እሄዳለሁ አይቶልኛል መልካም አይቶልኛል መልካም አይቶልኛል መልካም አይቶልኛል መልካም አይቶልኛል
ታይቶልኛል መልካም ታይቶልኛል መልካም ታይቶልኛል እዘረጋለሁ ወደፊት እሄዳለሁ እዘረጋለሁ ወደፊት እሄዳለሁ እዘረጋለሁ ወደፊት እሄዳለሁ እዘረጋለሁ ወደፊት እሄዳለሁ አይቶልኛል መልካም አይቶልኛል መልካም አይቶልኛል መልካም አይቶልኛል መልካም አይቶልኛል መልካም እስልታችሁ ጨባ አይቶልኛል መልካም አይቶልኛል መልካም ታይቶልናል መልካም አይቶልናል መልካም አይቶልናል መልካም ሃሌሉያ ስም ይባረክ። አባት ሆይ እናመሰግንሃለን። አንተ በዚህ አለ። ከፍ በሌነ ጌታ ጌታ እግዚአብሔር ሆይ እንደተናገርከን እንደዚሁ አስጨብጠን እንድንጓዝ አድርገን እንዳንቆም አድርገን እጅ እንዳንሰጥ አድርገን እንዳንያዝ አድርገን አስመልጠን እዚህ አድርሰናል። እስከ መጨረሻ አስመልጠን እግዚአብሔር ሆይ እንዳናቆም እንድንቀጥል ሃሌሉያ መጓዝ ነው ጌታ እግዚአብሔር ሆይ ሃሌሉያ። ከፊት ያለውን ለመያዝ እዘረጋለሁ፣ የኋላዬን ግን እተዋለሁ፣ እዘረጋለሁ። በኢየሱስ ስም ለዚህ ቤተ ክርስቲያን መዘርጋን ይሆንላት። ለቤታችሁ መዘርጋት ይሁን፣ ለህይወታችሁ መዘርጋት ይሁን፣ ለትዳራችሁ መዘርጋት ይሁን፣ ለልጆቻችሁ መዘርጋት ይሁን፣ ለራእያችሁ መዘርጋት ይሁን። በጌታ በኢየሱስ ስም መዘርጋት ይሁንላችሁ። የመዘርጋት የመስፋት የመብዛት የመጓዝ ዓመት ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ፣ ሰላሙን ያብዛላችሁ። እግዚአብሔር ፍቅር የመንፈስ ቅዱስ እምነትና ህብረት ከሁላችን ጋር ይሁን። ተባረኩ። ጌታ